አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ክርስቲያን ወገኖቼንም ሰላም ሰላም ብያለሁ። አላህ ስብሓን ወተዓላ በያላችሁበት ሰላማችሁን ብዝት ብዝት ዝት ያድርግልኝ እያልኩኝ ውድ የቻናሌ ቤተሰቦች ለምታበረታቱኝም ጀዛከላህ ብያለሁ። አላህ ጀዛችሁን ይክፈላችሁ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ አበረታቱኝ እላቸዋለሁ ውዶቼ። ላይክ ሼር ማድረጋችሁን አትርሱ። አዲሶችም ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ተቀላቀሉ ወደ እሙ ሂባ ቲዩብ ቻናል ማለት ነው ቤተሰብ እና ዛሬ እንደተለመደው በአዲስ ቪዲዮ ይዤላችሁ መጥቻለሁ። ኢንሻአላህ ድምፄ ይሰማል ብዬ ተስፋ አደርጋለሁ። የብዙዎቻችሁ አስተያየት ነው ድምፅሽ አይሰማም እያላችሁ ነው። በጣም ይቅርታ። በተፈጥሮ ያኔ ቀዝቀዝ ምንድን አይነት ነው፣ በጣም ሳይለንት ድምፅ ነው ያለኝ። እንግዲህ ለመጮህ እሞክራለሁ ማለት ነው እና ለአስተያየታችሁ አመሰግናለሁ። ቪዲዮውን እስከ መጨረሻ ድረስ እዩ። ላይክ ማድረጋችሁን አትርሱ። ጀዛካላህ ብያለሁ። አላህ ስብሃነ ወተዓላ ጀዛችሁን አላህ ይክፈላችሁ። የማዳም ቅመሞችም አላህ በያላችሁበት ይጠብቃችሁ። አላህ ስብሃነ ወተዓላ ስደትን በቃ ብሎ በሀገራችን ከቤተሰቦቻችን ጋራ የምንደበለቅበት አብረን የምንኖርበትን ጊዜ ያቅርብልን እያልኩኝ ወደ ቀጥታ ቪዲዮ እገባለሁ። ዛሬ ይዤላችሁ የመጣሁት አዲስ ነገር ምንድን ነው? ከማዳሜ ወይም ካሰሪዬ የተሰጠኝ ስጦታ አለ። እሱም ስጦታ ደግሞ በምን ምክንያት ነው የተሰጠሽ ካላችሁኝ ዩቱብ መክፈቴን አታውቅም ነበር ማለት ነው። በምን እንዳገኘችው አላውቅም። እሱን አላህ ስብሐነ ወተዓላ ነው የሚያውቀው። አወቀች ማለት ነው እና እንደከፈትኩኝ ምን አለች ወደሚለው ሳይሆን መጣላችሁ ይዛልኝ የመጣችው ስጦታ አለ። መክፈቴን ስታውቅ ያመጣችልኝ ስጦታ አለ። እሱም ምንድን ነው? እስኪ ገምቱ። ስልክ ነው። ብዙዎቻችሁ እርግጠኛ ነኝ ስልክ ነው የምትሉት ማለት ነው። ግን ስልክ አይደለም ይዛልኝ የመጣኝ። ከዛም በላይ የሆነ በጣም የምፈልገው ለህይወቴ አስፈላጊ ከሆነው ነገር አንዱ ነው እና ሴትዬ ላመሰግናት እወዳለሁ። አመሰግናለሁም ብያታለሁኝ። እናንተም ደግሞ መጥፎ አሰሪዎችም እንዳሉ ሁሉ ጥሩ አሰሪዎችም አሉ እና ይሄንን ለእናንተም አዲስ በተለይ ለምትመጡ ልጆች ምን አይነት ሰው ይገጥመናል? ሁሉም ክፉ አድርገን ነው የምናስበው። እኔ ለምሳሌ ስመጣ ከሀገር ከፎቅ ይወረውራሉ እንዲህ ያደርጋሉ ስለሚባል መጥፎ ነገሩን እየሰማን ስለሆነ የምንመጣው በጣም እንፈራለን። ግን እንደዛ አይደለም። በጣም ጥሩዎችም አሉ፣ መጥፎዎችም አሉ። ያው እኔ እንደ መልካችን ተፈጥሯችንም ይለያያል እና አልሐምዱሊላህ ረብል ዓለሚን መክፈቴን ስታውቅ ምንም ያለችኝ ነገር የለም። ጠንክሪ፣ በርቺ፣ ጥሩ ነገር አስተምሪ ብላ ያመጣችልኝ ስጦታ አለ። እሱም ወደ ስጦታዬ ወደ አመጣችልኝ ስጦታ ይሄዳለሁ። ሁላችሁም ግን ከማየታችሁ በፊት እስኪ ገምቱ ምንድን ነው? የገመታችሁትን ኮሜንት ላይ አስቀምጡልኝ። ጀዛከላህ ኸይር ብያለሁ። ያመጣችልኝ ስጦታ እንግዲህ ይሄ ነው። ይታያችኋል ብዬ አስባለሁኝ። ይሄ ነው ያመጣችልኝ። ይሄን ቁርአን አመጣይልኝ ማለት ነው። ተፍሲር ነው። የክቡር ቁርአን መልእክት ትርጉም ይላል። ቁርአንም በአረበኛም አለው ትርጉም ማዕናውም አለው። እኛ ብንቀራው ፋይዳ የለውም ማዕናው ካልገባን ማለት ነው። ስለዚህ ግዴታ ትርጉሙንም ማወቅ ስላለብን ይሄንን አምጥታልኛለች። ይሄንን ያመጣልኝ እንግዲህ ኢንሻአላህ ካላህ ጋራ ሀቁን ለመወጣት እታገላለሁ። እናንተም አግዙኝ። ላይክ በማድረግ ጀምሩ። ሰብስክራይብ እያደረጋችሁ ለሌሎችም ለወዳጅ ዘመዶቻችሁ አድርሱልኝ፣ አበረታቱኝ። የተለያየ አስተያየታቸውንም እቀበላለሁ። ሌላው ደግሞ ይሄ መጽሐፍ ነው ያመጣችልኝ። የአቂዳ መሰረቶች ይላል። እነዚህን አመጣችልኝ። ሌላ ደግሞ አስፈላጊ ትምህርቶች ለብዙሃኑ ህዝቦች የሚል መጽሐፍ ማምጣልኛለች እና በጣም ነው የማከብረው የማወዳት ሴትዬን። ሁላቸውም ዱአ አድርጉላት ማለት ነው እና ይህን አምጥታልኛለች። ይህን ያመጣችልኝ ምክንያት ምንድነው? ቁርአን እንደቀራው ታውቃለች። በእርግጥ ግን ቁርአን መቅራቱ ብቻ
ብቻ ፋይዳ የለውም። ምክንያቱም ግዴታ ማዕናውን ማወቅ ያለብን፣ ትርጉሙን ማወቅ አለብን። አንድን መጽሐፍ ስናነበው ብንውል አይገባንም ትርጉሙን ካላወቅ ነው ማለት ነው። እና ይሄንን አንቺም እየንትን እያልሽ አንቺም እየቀረሽ ሌሎቹንም እንድታስተምሪበት ነው ያመጣሁልሽ ብላኛለች። አማናውንም ሀቁንም እንደምወጣ ተስፋ አለኝ። ዱአ አድርጉልኝ ማለት ነው። እና ይህን አምጥታልኛለች። ሴትዬን ላመሰግናት እወዳለሁ። ሁላችሁም በያላችሁበት አላህ ስብሐነ ወተዓላ ይጠብቃችሁ። ላይክ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ አድርሱልኝ ማለት ነው ውዶቼ። ሲቀጥል ደግሞ ምን ልላችሁ ነው የመጣሁትኝ እኛ የምናደርገውን ነገር እያንዳንዱ ሁሉም ነገር ያውቃሉ። ከነሱ ተደብቀን የምናደርገው ነገር በሙሉ ይታወቃል ማለት ነው። እኔ ስከፍት አልነገርኳትኝም፣ እንደዚህ ከፍቻለሁ ብዬ አልነገርኳትም። ምክንያቱም እኔ መንገር አለብኝ ብዬ ስላላሰብኩኝ ነው። እና አያዩንም ብላችሁ ዩቱብ ከፍታችሁ የተለያየ ነገር የምታረጉ ካላችሁ ከመጥፎ ነገር ተጠንቀቁ። እሷ የወደደችልኝ እና ያደነቀችልኝ ቢኖር ኒቃብ ለብሼ ፊቴን ተሸፍኜ ወንድ እንዳያየኝ ያንን ነገር በማድረጌ ወዳለች ማለት ነው። ለብዙ ወንድሞቻችን ፈተና ከመሆን ራስሽን እንደዚህ ደብቀሽ በመስራትሽ ጥሩ ነው፣ ጥሩ ደረጃ ትደርሽበታለሽ፣ ጠንክሪ፣ በሃይማኖትሽ ጠንካራ ሴት ሁኚ ብላ ይሄንን አበርክታልኛለች ማለት ነው። አላህ ይስጣት፣ አላህ ጀዛዋን ይክፈላት፣ ከአጅሩም አላህ ተቋዳሽ ያደርጋት ኢንሻአላህ። አላህ ደግሞ በኸይር ነገር ተባበሩ ብሏል። በኸይር ነገር እንተባበራለን። ሀቁንም ደግሞ የምንወጣ አላህ ስብሐነ ወተዓላ ያድርገን። ቁርአን ለከበደን ልጆች ደግሞ አላህ ያግራለን። ወላኪን ግን ቁርአን አይገባኝም፣ እኔ ቁርአን እቀራለሁ ስል የሚያዳክመኝ ነገር አለ የምንል አለን ማለት ነው። ቁርአን ለመቅራት መጀመሪያ ከባጢል ነገሮች መራቅ አለብን። ለምሳሌ ቲክቶክ ላይ ሙዚቃ፣ ጭፈራ ስናይ ቆይተን እዚህ ጋር ቁርአን ለመቅራት ስንመጣ አይገባንም። ምክንያቱም ባጢል የሆነ ነገር እና እንደገና ወደ መንፈሳዊ ስትመጡ አይምሯችሁ ዝግጁ አይሆንም ማለት ነው። ከዛ ነገር እንራቅ፣ ሙሉ በሙሉ እንራቅ፣ ወደ ቁርአን እንመለስ። ጓደኛ አድርገን መያዝ ያለብን ቁርአንን ነው። ቁርአናችንን እየቀራን ትልቅ ደረጃ መድረስ አለብን። በድን ታንጸን ሀገራችን መግባት አለብን። እኛ የመጣ ነው ለዱንያ ብለን እንግዲህ ከዛ ከኢትዮጵያ ድረስ እዚህ ድረስ የማናውቀው ቤት የማናውቃቸው ሰዎች ጋር እየሰራን አይደል? እዚህ እየሰራን ደግሞ በቀላሉ ድናችንን ማወቅ ይጠበቅብናል። አላህ ስብሐነ ወተዓላ ያላህ ኒዕማ ነው። ይሄ ሁሉም ያግራራለን አላህ ስብሐነ ወተዓላ ነው። ቁርአን በዚህ ሰዓት ላይ አልቀረሁም ማለት ይከብዳል። ሁሉ ነገር ቤታችን ቁጭ ብለን የዱንያ ስራችንንም እየሰራን መቅራት የምንችልበትን ነገር አላህ አግራርቶልናል። ስለዚህ ይሄንን እንጠቀምበት፣ ይሄንን ጊዜ አናሳልፍ እላችኋለሁ ውዶቼ። ስላዳመጣችሁ ስለተከታተላችሁኝ አመሰግናለሁ። ጀዛካላሁ ኸይር ብያለሁ ውዶቼ። ሁላችሁንም አላህ ስብሐነ ወተዓላ በያላችሁበት ይጠብቃችሁ። ሰላም አለይኩም ወረሕመቱላሂ ወበረካቱ።